ኢትዮጵያ ሀገሬ በጣም ወድሻለሁ። እስኪ ያስቡት ወደ ደቡብ ኢትዮጵያ እምብርት የሰው ልጅ ዘር መገኛ ወደ ሆነው ወደ ታላቁ የተሰነጠቀው የምድር አካል ዘልቃችሁ የገባችሁ ነው። ከፊታችሁ ሁለት ግዙፍና ተደራራቢ የውሃ አካላት ይከሰታሉ። አስፈሪው የአባያ ሐይቅና ምስጢራዊው የጫሞ ሐይቅ። በዚህ በሁለቱ ሐይቆች መካከል በጥቅጥቅ ያለ ጫካና በነጭ ሳር ብሔራዊ ፓርክ የዱር አራዊት የተከበበ በቅርቡ በታላቅ ምስጢር የተገነባ አዲስ ምድር አለ። ይህ በ52000 ስኩዌር ሜትር ላይ የተንጣለለው በደቡብ ኢትዮጵያ ትልቁ የቅንጦት እንቆቅልሽ የሆነው አዲሱ የኩሪፍቱ ሪዞርትና ስፓ አርባ ምንጭ ነው። እግሮቻችሁ ግዙፉን የሪዞርቱን መግቢያ በር አልፈው ሲረግጡ የምትገቡት ወደ ተራ ሆቴል ሳይሆን ጊዜ ወደ ቆመበት ድብቅ ዓለም መሆኑን ትረዳላችሁ። በዙሪያችሁ ያሉት 53 የግል ቪላዎች ከሀገር በቀል ድንጋይና ጥንታዊ የእንጨት ጥበብ የተገነቡ ናቸው። እዚህ ቦታ የተፈጥሮ ጸጥታ በጣም ጉልህ ከመሆኑ የተነሳ ከሩቅ የሚሰማው የዱር እንስሳት ድምጽና የሐይቁ ማዕበል በአየር ላይ ምን እንደሚያንሾካሹኩ ለማወቅ ልባችሁ በፍርሃትና በጉጉት ይመታል። የቪላችሁን በር ከፍታችሁ ስትገቡ የሚቀበላችሁ ድባብ ግን ጭንቅላታችሁ ሙሉ በሙሉ ያዞረዋል። እያንዳንዱ ቪላ ቢያንስ 300 ስኩዌር ሜትር ስፋት ያለው ሲሆን ፍጹም የሆነ የግል ምስጢራችሁን ለመጠበቅ ታስቦ የተሰራ ነው። ነገር ግን ትልቁና አስደንጋጭ ድንቅ ነገር ያለው ከቪላችሁ ጀርባ ነው። በረንዳውን ስትከፍቱት እግራችሁ ስር በቀጥታ የሚቀበላችሁ የግል መዋኛ ገንዳ ሲሆን ካልጋችሁ ተነስታችሁ በቀጥታ ወደ ግል ገንዳችሁ ውስጥ ስትገቡ አይናችሁ የሚመለከተው ወደ ማለቂያ የሌለው የአባያ ሐይቅና የእግዚአብሔር ድልድይ ተብሎ ወደሚጠራው አስደናቂ የተራራ ሰንሰለት ነው። በምሽት ጨለማው ተራሮቹን ሐይቁን ሲውጣቸው በግል ገንዳችሁ ዳርቻ ላይ ሆናችሁ ከጨለማው በስተጀርባ ምን አይነት የዱር እንስሳት እንደሚንቀሳቀሱ ስታስቡ መላ ሰውነታችሁ በሰለላ ስሜት ይወረራል። እዚህ ሪዞርት ውስጥ የሚገኘው የጤና ማደሻ ተራ ስፓ አይደለም። በዘመናዊ የውሃ ሕክምና ጥበብ የተሰራ ልዩ ሃይድሮቴራፒ ስፓ ነው። ክፍሉ በዕጣን ጭስና በሻማ ብርሃን የተሞላ ሲሆን ከጫካ ውስጥ የተገኙ ልዩ ቅጠላ ቅጠሎችና ዘይቶች ሰውነታችሁን ሲያረሱት አእምሮአችሁን ከዚህ ምድር ተለይቶ ወደ ሌላ ስውር ዓለም ይነጉዳል። የምግብ አሰራሩም ቢሆን የራሱ የሆነ ትልቅ ምስጢር አለው። በሪዞርቱ ቅንጡ ሬስቶራንት ውስጥ የምትመገቧቸው ምግቦች የጋሞን ባህላዊ ጣዕም ከዘመናዊው ዓለም አቀፍ የምግብ ጥበብ ጋር ያዋሃዱ እጅግ የሚጣፍጡና ምላስን የሚያስደምሙ ድንቆች ናቸው። ይህ ቦታ በአንድ ጊዜ ሁለት የተለያዩ ተቃራኒ ዓለማትን በአንድ ላይ ያዘ እውነተኛ እንቆቅልሽ ነው።